ተነስተን ደግሞ እዚች ጋር ሌላ ውካታ በመኪና ነው የምንሄደው። በቃ ልክ ነሽ ኮረቴ። ስራችሁ ምንድነው? ስራችንማ ግልጽ እየነገርኩሽ ነው ያለ። በቃ በሰላም አታስረዳት። ልጁን ማዳን ነው ስራችን። በቃ አለቀ። አታስረዳት። ያደረገችውን ታውቃለች እኮ። ልጁን ለማዳንም ቢሆን እሷን ማስረዳት አለብን። ተረዳሽኛ? ያልተረዳችበት ምክንያት እሷም ስላልገባት ማለት ነው። በቃ በቀደም አልተረዳሽንም አይደለኛ? እሷ ደግሞ እንግዲያው የምትሄዱ ቀን ንገሩኝ ቢያንስ ቻው እለዋለሁ አለች። እኛ ልንወጣ ስንል እንግዲያው ደወንላት ቻው ልትለው ነው የመጣችው እንጂ ለሌላ ጉዳይ ወይ አንቺ እንደምትይው ምናምን ፕሮሰስ ውስጥ ገብተን አይደለም። አንቺን ደግሞ እንዳንደውልልሽ ደግሞ አንቺ የፈጠርሽውን በጊዜው እንዴት ትለሽን እኮ ነው የሄድሽው ሩታ። እኛን አቁመሽን እኮ ማድረገውን አውቃለሁ ብለሽ ጥለሽን መሰለኝ የሄድሽው። ሀሳቡማ ልክ አሁን አንቺ ሀሳቡ ሊያሳምንሽ የሚገባው አብርሽ የሚሄደው እናት አባቱ ጋር ነው። በቃ ያንን ነው ነጥብ መያዝ ያለብሽ አንቺ እንጂ ይችላል። ግን ደግሞ ከጀርባ እያደረጋችሁት ያለው ነገር እኮ ልክ አይደለም። አይደለም ለኔ አይደለም እኔ አጠገባችሁ ያለሁት ሰው ማንም እኮ አይቶ የሚረዳው ነገር እኮ። እሺ ምንድነው ያደረግነው? እሺ ከጀርባ ከፊት የሚባል ነገር የለም። ምንድነው ያደረግነው? ይቅርታ አንቺን አላናገርኩሽም። ይቅርታ እኔም አንቺን እያናገርኩሽ አይደለም። ስሜን ጠርተሽ መሰለኝ እያናገርሽኝ ያለሽው አይደለም። እሺ ላናግርሽ የምፈልገው ነገር አንደኛ አብርሃም ልጅቶሽበት ነው። ተረጋጊ። ከዛ ባለፈ ደግሞ አዳምጪኝ። ቻውን ባይም ሃይም ማለት መብት አለኝ እኔ አብርሃም ላይ ገባሽ አይደለ? ስለዚህ እዚህ ጋር መጥቼ እኔ እንዳንቺ አብርሃምን ከቤተሰቦቹ አላራኩም ገባሽ አይደለ? መጣ አሁንም ቤት ነው እናትና አባቱ ቤት ነው አለቀ። ቻው ብሎ መጣው መብቴ ነው ስለምወደው ስለማፈቅረው። ምን አቃተልሽ? አንቺ ከቤተሰብ አይደለም ያረቅሽው ከቤተሰብ አንቺ ነሽ ከቤተሰብ ያረቅሽው ሴት እኮ ነሽ አንቺ። ወይ በጣም ራስሽ ያላከበርሽው ትዳር ምን ብዬ እንዳከብርልሽ ነው የፈለግሽው አንቺ? በመሀል ዘው ብለሽ ገብተሽ እንደ ኧረ በእናታችሁ እናንተ ጭቅጭቅ ስርዓት እንዳላችሁ በመሀላችን በቃ ሄርሚ ተሰናብተሽዋል አይደለም? በቃ ሂጂ እናቴ። አንቺን ብትቺ ሂጂ፣ መንገዳችን ሰላም ይሁንበት። አልሄድም እና ምን ታረጊ? አልሄድም ወይ ትቀመጪ እዚህ ቤት ውስጥ ቆልፌ ቢሽ እዛ ልታመቻቹላችሁ ነው? የፈለግሽውን አስቢ አንቺ። ኦኬ አይ ለምን እንደዛ በግልጽ ነግሮኝ? የፈለግሽውን አስቢ። አዎ እንደዛ ቢሆን እኔ ጤናው ነው የሚያሳስበኝ ብዬሻለሁ። አልገባሽም አይደል? አይደለም ልጁንም አንቺንም ጋር እንዲሆን አንፈልግም። እዛ ሄዶ ከሷ ጋር ይሆናል ብላ ከማን ጋር? ቤተሰቡ ጋር ነው የሚሄደው እያልኩሽ እኮ ነው። እሷ ልትሰናበተው መጣች። በምን አማርኛ ልንገርሽ? ከዚህ በፊት ብዙ ተናገርኩ። ሁለታችሁ ጭቅጭቅ ልስማዋሽ እሱ ያሳስበኝ። ተናግረሽ እኮ የምትናገሪው ነገርና የምትደገብሪው ነገር እኮ ማች ቢያደርግ በጣም አሪፍ ነገር እኮ ነበር። ግን አይደለም ሩታ። በመጀመሪያ ደረጃ ይኸውልሽ እኔ አብርሃምን ለማግኘት ግዴታ ቡታጀራ መሄድ ወይም ደግሞ ቤተሰብ ጋር መሄድ አይጠበቅብኝም። እራሴ ሀገር ይዤ ወጥቻለሁ። ገባሽ አይደለ? የፈለኩትን ታይም ማሳለፍ አለብኝ። ግን ደግሞ ማሳለፍ ብፈልግ አሳልፋለሁ። ገባሽ አይደለ? ግን አብርሃም ወደ ጤናው መመለስ ስላለበት እናት አባቱ ጋር ይሄዳል። አለቀ። አንተ ሁለታችሁ አዳምጪኝ። ጤናውን መመለስ ምናምን ብለሽ ነበር እሱ አንደኛ ነገር። ሁለተኛ ነገር ደግሞ ማድረግ ብትችይና ማቆየት ብቻ ታቆዩ ነበር። ማስመጣት ስለዚህ ነበር። ግን ደግሞ እኔ ስለ ቤተሰብ አስባለሁ፣ ስለ እህት አስባለሁ፣ ስለ ወንድም አስባለሁ። በነገር ጋር ጊዜ የተጨናነቀን የአብርሃምን እዛ ማቆየት አልችልም። ገባሽ አይደለ? ከዛ ባለፈ ደግሞ እየነገርኩሽ ነው አሁን ቡዜ ላይና ጣትሽን ለመቀሰር አትሩጪ። የሚሄደው እናት አባቱ ቤት ነው። አለቀ። እኔም ተስማምቻለሁ። ምክንያቱም እናት አባት ከማንም ከምንም በላይ አይደለሽም አንቺ። ሲጀመር የእነሱ ጭቅጭቅ አሁን አያልቅም። ሌላ ወሬ ለማውራት አይደለም። ይሄ ሩታዬ ያኔ እያገኛችሁት ነበረ። ሩታዬ አሁን ማለት ነው ጭቅጭቅኛ አንፈልግም። አሁን ሂዱልን ሁለታችሁ ነው ከይቅርታ ጋር እኛም መንገዳችን እንሄድበት እንጂ አሁን እናንተ እዚህ ጋር አሁንም መልሳችሁ ትላንት የተፈጠረውን ጭቅጭቅ መልሳችሁ እየፈጠራችሁብን ነው ያላችሁ። አሁን ደግሞ እኛ መጨቃጨቅ አንፈልግማ። እኛ ያደረግነውማ ነገር እሺ ለአንቺ ጥፋት ነው። እሺ በቃ ለአንቺ ጥፋት ነው፣ እንደ ጥፋቱ ሰጂው እሺ አጠፋን በቃ። ግን እኛ ደግሞ ልክ መስሎ ይታየንን ነው እያደረግን ያለ ነው። ሩታ ተረዳሽኝ አይደለም? አሁን እኛ ሄርሜላን አብረናት ይዘናት ልንሄድ አይደለም። ከፈለግሽ መሸኘት ትችያለሽ፣ ችግር የለውም። እስከምንሄድበት ድረስ መሄድ ትችያለሽ እኮ ግልጽ ነው አይደል? አማርኛ እኛ አሁን ሄርሜላ የመጣችው እዚህ ልትሰናበተው ነው። አለቀ። አብርሽ ግን ይዘነው የምንሄደው ወደ እናት አባቱ ቤት ነው። ግልጽ አማርኛ ነው። ሄርሜላ ምንድነው ማወራው? ግልጽ ነው አይደለም ሩታ? ሌላ ነገር አሁን እዚህ ላይ ጭማሪ አሁን አንቺ እኛ ላይ የሆነ ነገር ሌላ ነገር አስባችሁ ነው ምን አስባለሁ? ሲጀመር ምን እጠቀማለሁ ብዬ እኔ አብርሽ ሄርሜላ ጋር እንዲሄድ ብዬ ነው ወይስ አብርሽ አንቺ ጋር እንዲሄድ ብዬ ነው? ለምንድነው እንደዚህ ማደርገው? እኔ ይሄንን ጥያቄ ጠይቅ ያለብኝ እኮ ነኝ አንቺ ነሽ አይደል ጥያቄው? እኔ ደግሞ ጥያቄውን በጥያቄ እየመለስኩልሽ ነው። ተረዳሽኝ አይደል? የምጠይቀን ነገር መልስልኝ። እሺ ምንድነው? እሺ የምፈልግ እኮ ፍላጎታችሁ በጣም ምንድነው እየተደረገ ያለው? ምንም እየተደረገ አይደለም። ቆይ ቡዜ ተያት። ምንም እየተደረገ አይደለም ሩታ፣ ምንም እያደረግን አይደለም። ትላንትና አብርሽን አግኝተሽዋል። ተረዳሽኛ? ትላንት አብርሽን አግኝተሽዋል። ተገናኝተን ነበረ፣ አለመግባባት ተፈጠረ፣ ሄደሻል። ዛሬ ግን ይኸው ልብሳችንን ሰብስበን ልንወጣ ነው።
ልንወጣ ስንል ሄርሜላ መጣች። ከዛ በኋላ ቻው ልትለው ነው የመጣችው። ልንወጣ ነው። ቀጭን አማርኛ ነው። እሺ አሁን አልተረዳሽም? አሁን እኔ ስደውል ስልክ እንዳያነሳ አድርጋችሁ እኔ የምሄድበትን ቀን እንዳላውቅ አድርጋችሁ ለእሷ የሚነገራት ይሄ ምን አይነት አማርኛ? እንዲህ ላስበው እስኪ ፈጥሪ ነው ያልተነገረሽ። በቃ አንቺ ዝም በይ። አንቺ የጠይቀሽ ከወገብ አታልፊ ማለቀ። ዝም በይ። የጠይቀሽ ዝም ብለሽ ለምዚህ ጋር እየጮሽ ሲጀመር ይኸውልሽ፣ አንቺ እንደዚህ አክት አታድርጊ። እኔ ላይ ገባሽ? ሲጨርስ አንቺ አክት እንደዚህ አታድርጊ። ኧረ እባክሽ ይኸውልሽ፣ እኔ እንደፈለኩ ላደርግ እችላለሁ። ገባሽ አይደል? አንቺ ግን እንደኔ ምንም። ኧረ በእናታችሁ፣ ኧረ እስኪ ተረጋግታችሁ ለማውራት ነገሮችን ለመፍታት ሞክሩ። ለአንድ ደቂቃ እንኳን እስኪ እንትን በሉ። እንሄዳለን። እሺ እንሄዳለን እኮ እንሂድ። በቃ ለአንድ ደቂቃ እንኳን ለመግባባት ሞክሩ። ችግር የለውም። ሩታ ልንሄድ ነው እኮ። ሄዳችሁስ? ሄደንማ አባትና ጋር ነው። የት ልሄድ ነው? ምንም እናርገው። ምን አገባሽ አንቺ? ምንስ እናርገው? መሄዱን እኮ ልትሄዱ ትችላላችሁ፣ ግን ደግሞ ሌላ ያሰባችሁት ነገር እንዳለ ግልጽ ነው። ወይኔ ጉዴ ፈላ። ያንን ነገር ደግሞ በግልጽ ማለት ምንድን ነው ያሰብነው? እሺ እስኪ ንገሪኝ። ለምን አንቺ አትነግሪኝም? አንቺ ነሽ እኮ የሆነ ነገር አስባችኋል ያልሽኝ። እኔ ነኝ እንዴ? ኦልሬዲ ታውቂያለሽ። እኔ ደግሞ ያንን ነገር ስለገባኝ እየጠየኩሽ ነው። እኔ አሁን ምን አንቺ የፈለግሽውን አስቢ። ዛሬ ላይ አንቺ ነገር አንቺ አሰብሽ አንቺ ምናምን አይደለም ያስጨንቀኝ፣ የልጁ ጤንነት ነው። እሺ ምን እንድንልሽ ፈልገሽ ነው ሩታ? ከሄርሜላ ጋር ውስጥ ልናጋባው ነው እንበልሽ? እሱን ነው የምትፈልጊው? እየካዳችሁ እኮ ነው። አይ ኧረ መስማት የምትፈልጊው እሱን ነው። ሄርሜላና አብርሽን ሄደን ልናጋባቸው ነው አንልሽም እኮ ሩታ። እሱማ እንዴት ትላላችሁ? በተግባር ነው እንጂ የምታስቡት ነው አትሉ። ወይኔ በተግባር ምንድን ነው? እኔ ኧረ ሩታ፣ ኧረ በእግዚአብሔር እኔንም እያስጨነቅሽኝ ያለሽው ሩታ። ለምን አትረጋጊም? በመጀመሪያ ደረጃ እናንተ ሁለታችሁ ያልጨረሳችሁት ብዙ ነገር አለ። አንቺም ሁለታችሁ ብዙ ያልጨረሳችሁት ነገር አለ። እናንተ በምትጨርሱበት ቦታ ትጨርሳላችሁ። እኛን ግን እዚህ ውስጥ አስገብታችሁን እኛንም እያስጨነቃችሁን ነው ያላችሁ። ከልጁ ባለፈ ነው እያልኩሽ ያለሁት። እኛም ራሱ እናንተ ውስጥ ገብተን እኛም እየተጨነቅን ነው ያለው። ብዙ ቤተሰብ እየተጨነቀ ነው ያለው። ለምንድን ነው የማትረዱን እናንተ? ላለመጨነቅ እኮ መጀመሪያ ሰላሙ መርጦ ከኔ ጋር በነበረ ሰዓት መተው ነበር አይደል? ሰላሙን ነስተሽው ነው እኮ ሰላሙን በመረጠ ጊዜ ከአንቺ ጋርማ በሆነ ሰዓት አብርሽን አጣ ነው። ደህና ነበረ። እናንተ እረፍት ፈለገ፣ መዝናናት ፈለገ። ያንን ነገር ግን ከለከለ ማለት አንቺ። እኔ እኮ ጥያቄውን ብጠይቅሽም መልስ አጣሽለት። አብርሽ ትናንትና የምታውቂው አብርሽ ይሄ ነው ወይ ስልሽ አዎ አልሽኝ። እሺ እንዴት ከአንቺ ጋር ላውራሽ? ከሰው ጋር እንዲገናኝ አትፈልጊ። ብቻሽን ብቻ እንደዚህ አይሆንማ። እንዲህ አይደለም አብርሽ ኖ ደና ይሁንና ከዛ አንቺ ምን አስጨነቀሽ? ቆይና ሊገናኝ አትፈልጊ የሚለው ነገር ምክንያት ነው አብርሽ። ታይ በእናትሽ ታይ። እሺ በቃ ሩታ ይኸውልሽ ስሚ፣ አሁን ምንም ይሁን የኛ አመለካከት የኛ ስቴት አይደለም። አሁን ላይ ወሳኙ የልጁ ጤንነት ነው። ፕሊስ እባክሽ ልለምንሽ፣ በቃ ልለምንሽ፣ ታዩ ለተወሰነ ጊዜ ታዩ በቃ ፕሊስ ተረጅኝና ታዩ በቃ እሺ በይ። ገና ከመምጣቱ ገና ህይወቱን ከመምረጡ ገና ከኔ ጋር ከመሆኑ በእንደዚህ አይነት ትልቅ ኢሹ ማንሳታችሁ ግን ፌር አይደለም። ከአንቺ ጋር የሆነበት መንገድ ነው ልክ ያልሆነው። ከአንቺ ጋር በመሆኑ እኔ ምን እጠቀማለሁ? ምን አገባኝ? ባይሆን ምን እጠቀማለሁ? ቢሆን ምን እጠቀማለሁ? የራሱ ህይወት ነው። ግን በዚህ መንገድ መሆኑ ነው ልክ ያልሆነልኝ፣ እኔ ያልተዋጠልኝ